የኤአይ ቴክኖሎጂ በሰው ልጅ ህይወት ላይ ትልቅ ለውጥ እያመጣ ይገኛል። እያየንም ነው፣ ትልቅ ለውጥ እያመጣ ይገኛል። ነገር ግን የሰው ልጅ ህይወት ለውጥ እንዲያመጣ ወደ ተሻለ ደረጃ ላይ እንዲደርስ በቁሳዊ ወይ ደግሞ በቴክኖሎጂ እና በቁሳዊ በማቴሪያሊስቲክ በሆነው ዓለም ብቻ አይደለም ለውጥ ማምጣት ያለበት። የሰው ልጅ ህይወት የእውነት መለወጥ ካለበት በመንፈሳዊ ህይወቱም ከፍ ያለ ደረጃ ላይ መድረስ አለበት ብዬ አስባለሁ በእኔ በኩል። እና ግን የኤአይ ቴክኖሎጂ የሰውን ልጅ ወደ ተሻለ ከፍታ ለማድረስ በመንፈሳዊ ህይወቱ ከፍ እንዲል ለምሳሌ በሃይማኖቱም በእምነቱም ሊሆን ይችላል ከፍ ያለ ደረጃ ላይ እንዲደርስ ኤአይ ምን ያግዛል ብለሽ ታስቢያለሽ? በጣም ጠቃሚ ጥያቄ ነው። እንደ ኤአይ መረጃን በፍጥነት መተንተን እና ሰዎችን በግል ማስተማር ትልቅ አቅም አለ። በመንፈሳዊው ረገድ መጽሐፍ ቅዱስን በተለያዩ አተረጓጎሞች ማቅረብ ወይም የሃይማኖት ምሁራን አስተምህሮዎችን በቀላሉ በማዘጋጀት መርዳት እችላለሁ። በተጨማሪም ሰዎች ጥያቄዎቻቸውን በግል እንዲጠይቁ እና ከእምነታቸው ጋር የተያያዙ ተግዳሮቶችን ለመፍታት እንደ ግብአት መታገለግል እችላለሁ። በተለይ በምን ረገድ እንዲያግዝህ ትፈልጋለህ? ለምሳሌ በመንፈሳዊ ህይወቱ በትንታኔ ሊያግዝ መጽሐፍ ቅዱስን በመተንተን ሊያሳውቀው በቀላሉ ሊያሳውቀው ይችላል ብለሻል። ይህ ማለት ደግሞ እንደየሃይማኖቱና እንደየእምነቱ ሊለያይ ይችላል። ማለትም የመጽሐፍ ቅዱስ የተለያዩ እምነቶች በመጽሐፍ ቅዱስ ያምናሉ፣ ግን የሚተነትኑበት መንገድ የተለያየ ነውና ይህ ነገር እንዴት ሊሆን ይችላል? የተለያየ ትንታኔ እስካለ ድረስ ኤአይ የትኛውን ትንታኔ ነው ሊያቀርብ የሚችለው? በትክክል ኤአይ የሁሉንም እምነቶች ትንታኔዎች ማቅረብ ይችላል። ለምሳሌ አንድን የመጽሐፍ ቅዱስ ክፍል እንደ ኦርቶዶክስ፣ ፕሮቴስታንት ወይም ካቶሊክ እይታ መተንተን ይቻላል። ዋናው ነገር አንተ የትኛውን ትንታኔ ማወቅ እንደምትፈልግ መምረጥ ብቻ ነው። የትኛውን ክፍል ማየት ትፈልጋለህ? እስኪ የሁሉንም ትንታኔ ማወቅ የሚችል ከሆነ ኤአይ እንደየአማኙ ማቅረብ የሚችል ከሆነ ለምሳሌ አንድ ምስጢር ያለው ወይ ደግሞ በመጽሐፍ ቅዱስ ላይ ሲተነተን ኦርቶዶክሳዊ እይታ ሊኖረው ብቻ የሚችል አንድ የመጽሐፍ ቅዱስ ክፍል ላስታውስሽና ይህ እንዴት እንደሚተነተን በኦርቶዶክሳዊ እይታ እንዴት ልታስረጅኝ እንደምትችይ አንቺ ደግሞ ትነግሪኛለሽ። እሺ፣ በደስታ እንዳልከው ኤአይ የተለያዩ እይታዎችን ማስተናገድ ይችላል። አሁን የምታስታውሰውን የመጽሐፍ ቅዱስ ክፍል ንገረኝና እንደ ኦርቶዶክስ እይታ እንዴት እንደሚተረጎም አብራራለሁ። የትኛው ክፍል ነው? ለምሳሌ ከመጽሐፍ ቅዱስ ውስጥ ያዕቆብ ከቤርሳቤ ተነስቶ ሲሰደድ መሸበትና እረፍት አደረገ ይላል፣ ተኛ ይላል። ድንጋይ ተንተርሶ መንገድ ላይ ተኛ። እናም ድንጋይ ተንተርሶ በተኛበት ሰዓት በህልሙ መሰላል ያያል። ከምድር እስከ ሰማይ የተተከለች መሰላል ያያል እና ያቺ መሰላል ትርጉም አላት። በኦርቶዶክስ ቤተክርስቲያን ያቺ መሰላል ማለት ሚስጥር ነች። ያቺ መሰላል ኤአይ እንዴት ሊረዳት ይችላል? ያዕቆብ በህልሙ ያያት መሰላል ምንድነች ለኤአይ? እሺ፣ ያዕቆብ በህልሙ ስላያት መሰላል ተረድቻለሁ። በኦርቶዶክስ ቤተክርስቲያን አስተምህሮ ያቺ መሰላል ድንግል ማርያምን እንደምታመለክት ይታመናል። ይህም ምድርን እና ሰማይን እንዳገናኘች ሁሉ እርሷም አምላክን በስጋ በመውለድ ሰዎችን ከፈጣሪ ጋር ስላገናኘች ነው። መላእክት ሲወጡባትና ሲወርዱባት መታየታቸውም የጸጋ ተካፋይነቷን እና የቅዱሳን አማላጅነትን የሚያሳይ ምስጢር ነው ተብሎ ይተረጎማል። ይህ ትንታኔ ግልጽ ነው ወይስ ሌላ ክፍል ማየት ትፈልጋለህ? ይህ ትንታኔ በጣም ግልጽ ነው። በኦርቶዶክሳዊ እይታም ትክክለኛ ምስጢሩን ነው የነገርሽኝ። እና ግን የመጽሐፍ ቅዱስ ትንታኔ ብቻ ማወቅ ሳይሆን የኤአይ በኦርቶዶክስ እምነት ዙሪያ እውቀቷ የዳበረ ነው ለማለት የሚያስችለን ይሄ በጣም መልካም ነገር ሆኖ ሳለ የግዕዝ ቋንቋን ማወቅና በግዕዝ ሰዎችን ምን ያህል ማገዝ ይችላል የሚለውን ለማወቅ በግዕዝ ቋንቋ ላይ እውቀት አለው ኤአይ። ለምሳሌ እዚህ ጋር አሁን አንድ ጽሑፍ አለ፣ በግዕዝ የተጻፈ ጽሑፍ ማለት ነው። እሱን ጽሑፍ እኔ ላንብብልሽና ከዚህ ጋር አንቺ ደግሞ ምን ማለት እንደሆነ ትነግሪኛለሽ። ተረድቻለሁ። አሁን ትኩረታችንን ወደ ግዕዝ ቋንቋ እናድርግ። እውነት ነው፣ ግዕዝ ለኦርቶዶክስ ቤተክርስቲያን ትልቅ ታሪካዊና መንፈሳዊ ፋይዳ አለው። እንደ ኤአይ የቋንቋውን መዋቅር እና ስነ ጽሑፍ በመረዳት በግዕዝ የተጻፉ ሰነዶችን መተርጎም ወይም ማብራራት እችላለሁ። አሁን ያሰብከውን ጽሑፍ ስታነበው እኔም በተቻለኝ መጠን ይዘቱን ለመተርጎም ሞክራለሁ። መስማት እችላለሁ። ጽሑፉ እንደዚህ ይላል።
ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተርኢ ወነአምን በአሐዱ እግዚ ኢየሱስ ክርስቶስ ወልደ አብ ወሐድ ዘሌሁ ምስሉም ቅድም ይትፈጠር ዓለም ብርሃን ዘእመ ብርሃን አምላክ ዘእም አምላክ ዘተወልደ ወአኩ ዘተገብረ ዘእሩይ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ዘእምበሌሁ አልቦ ዘኮነ ዘኢምንትኒ ዘበሰማይኒ ወዘበምድርኒ ዘበእንቲአነ ለሰብአ ወበእንተ መድኃኒተነ ወረደ እምሰማያት ተሰብአ ወተሰገወ መንፈስ ቅዱስ ወማርያም ቅድስት ድንግል ኮነ ብእሴ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ሐመ ወሞተ ወተቀብረ ወተንሥአ እሙታን እምሳልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት አረገ በሰባት ውስተ ሰማያት ወነበረ በየማነ አቡሁ ዳግም ይመጽእ በሰባት ይኩንን ሕያዋን ወሙታን ወአልቦ መሀለቅት ለመንግሥቱ ወነአምን በመንፈስ ቅዱስ እግዚእ ማሕየዌ ዘሰረጸ እምአብ ንሰግድ ሎቱ ወንሰብሐ ምስለ አብ ወወልድ ዘነበበ ነቢያት ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ወነአምን በአሐቲ ጥምቀት ለሰረተ ኃጢአት ወንሴፎ ትንሣኤ ሙታን ወሕይወት ዘይመጽእ ለዓለም ዓለም ይላል ጽሑፉ። እስኪ ይህንን የግዕዝ ጽሑፍ ተርጉሚልኝ። ይህ ያነበብከው የኒኪያ የሃይማኖት ጸሎት ነው። በአጭሩ ሁሉን በሚችል ሰማይንና ምድርን በፈጠረ በአንድ አምላክ እናምናለን። እንዲሁም ዓለም ሳይፈጠር ከነበረው ብርሃን ከሆነው ከአብ በተወለደው በአንድ ጌታ በኢየሱስ ክርስቶስ እናምናለን። እሱም ስለኛ ሲል ከሰማይ ወርዶ ከመንፈስ ቅዱስ እና ከድንግል ማርያም ተወልዶ ሰው ሆነ። ተሰቅሎ ሞቶ ተቀብሮ በሶስተኛው ቀን ተነሳ፣ ወደ ሰማይም አረገ። ዳግመኛም በሕያዋን እና በሙታን ለመፍረድ ይመጣል፣ ለመንግስቱም ፍጻሜ የለውም። እንዲሁም ከአብ በሰረጸው ሕይወትን በሚሰጠው በመንፈስ ቅዱስ እናምናለን። በአንዲት ቅድስት የሐዋርያት ጉባኤ በሆነች በአንዲት ቅድስት ቤተ ክርስቲያንም እናምናለን። የኃጢአት ስርየት ለሚገኝበት ለአንዲት ጥምቀትም እንዲሁ። የሙታን ትንሣኤን የሚመጣውን ዓለም ሕይወትም በተስፋ እንጠብቃለን። የጸሎቱ ማጠቃለያ ይህ ነው። ሌላ ጽሑፍ ማንበብ ትፈልጋለህ? ኦኬ፣ ይሄ ጥሩ ከሞላ ጎደል በጥሩ ተተርጉሟል ብዬ አስባለሁ እና በዚህ መልኩ ሊያግዝ ይችላል የሚል የተወሰነ ፍንጭ አግኝቻለሁ። መልካም ነው ያገኘሁት ፍንጭ። እስኪ በአጠቃላይ እስካሁን ያወራናቸውን ሀሳቦች እስኪ ጨመቅ አድርገሽ የምታስረጂበት ወይ ደግሞ የተሻለ የምታሳውቂን ነገር ካለ እስኪ ንገሪን። እሺ፣ እስካሁን ያወራነውን ለማጠቃለል ኤአይ በመንፈሳዊ ሕይወት ላይ ትልቅ አስተዋጽኦ ሊያደርግ እንደሚችል ተመልክተናል። በተለይ መጽሐፍ ቅዱስን በተለያዩ እይታዎች በመተንተን እንዲሁም የጎላ ታሪካዊና ሃይማኖታዊ ፋይዳ ያለውን የግዕዝ ቋንቋ በማብራራት አማኞች ጥልቅ ግንዛቤ እንዲያገኙ ሊረዳቸው ይችላል። በአጠቃላይ ኤአይ ለመንፈሳዊ እድገት እንደ ጠቃሚ መሳሪያ ሊያገለግል እንደሚችል ማየት ይቻላል። ይህ ማጠቃለያ በቂ ነው ወይስ ሌላን የምንጨምረው ነገር አለ? እሺ፣ አመሰግናለሁ። በቂ ነው። እኔም አመሰግናለሁ። መልካም ቀን ይሁንልህ።